በታሪክ ውስጥ እጅግ አስገራሚዋ ከተማ ማን እንደሆነች ታስባላችሁ? በመጽሐፍ ቅዱስ መጀመሪያ ላይ የሰው ልጅ የመጀመሪያውን የአመጽ ግንብ የገነባባት በታሪክ ምዕራፎች ሁሉ የእግዚአብሔር ሕዝብ ጠላት ሆና የቆየችውና በመጽሐፍ ቅዱስ ማጠቃለያ ላይ በታላቅ ምስጢር የምትጠቀሰው ባቢሎን። ዛሬ ባቢሎን በኢራቅ ምድር በድንጋይና በአሸዋ ተቀብራ ትገኛለች። ነገር ግን መጽሐፍ ቅዱስ የሚነግረን አንድ አስደንጋጭ እውነት አለ። የባቢሎን ግንቦች ቢፈርሱም የባቢሎን መንፈስ ግን ዛሬም በዓለማችን ውስጥ አለ። ከናምሩድ አመጽ እስከ መጨረሻው ዘመን ምስጢር ድረስ ያለውን አስገራሚ ጉዞ ከመጽሐፍ ቅዱስ እውነትና ከአርኪኦሎጂ ማስረጃዎች ጋር አብረን እንመርምር። ታሪካችን የሚጀምረው ከጥፋት ውሃ በኋላ ባለው የመጀመሪያው የታሪክ ምዕራፍ ላይ ነው። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 10 ላይ ስሙ በጉልህ የተጠቀሰ አንድ ሰው አለ። እርሱም ናምሩድ ነው። ናምሩድ የካም የልጅ ልጅ ሲሆን መጽሐፍ ቅዱስ በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ይባል እንደነበር ይነግረናል። ይህ ስያሜ በዋናው የዕብራይስጥ ትርጉም በእግዚአብሔር ላይ ያመጸ የሚል ፍቻ አለው። ናምሩድ በሰው ልጅ ታሪክ የመጀመሪያውን መንግስት የመሰረተ፣ ህዝቡን ሰብስቦ ከእግዚአብሔር ጥበቃ ውጪ በራሳችን እንኑር የሚል የአመጽ ፍልስፍናን ያስፋፋ መሪ ነበር። ናምሩድ የባቢሎን ባቤል መስራች ነው። እርሱ ባሰባሰበው ህዝብ አማካኝነት በሰናኦር ምድር የሰው ልጅ ትዕቢት ማማ የሆነውን የባቤል ግንብ መገንባት ጀመሩ። ዓላማቸው ሁለት ነበር። ስማቸውን ማስጠራትና ራሱ ወደ ሰማይ የሚደርስ ግንብ መስራት የሚል ነበር። ይህ ግንብ በታሪክ ዚጉራት ተብሎ የሚታወቀውና ለአማልክት አምልኮ የሚውል ደረጃ መሰል ህንፃ ነበር። እግዚአብሔር ግን ቋንቋቸውን በመደባለቅ ስራቸውን አስቆመው። ከተማዋም ባቤል ወይንም መደባለቅ ውዥንብር በሚል ትርጉም ተሰየመች። አርኪኦሎጂስቶች በባቢሎን ፍርስራሽ ውስጥ ኤቴሚናንኪ የተባለውን ግዙፍ ግንብ አግኝተዋል። ይህም የመጽሐፍ ቅዱስ ታሪክ ቁሳዊ ማስረጃ ነው። መጽሐፍ ቅዱስ ናምሩድን የባቢሎን ዋና መሪ አድርጎ ቢጠቅሰውም ከመጽሐፍ ቅዱስ ውጪ ያሉ የታሪክ ድርሳናትና የአይሁድ ትውፊቶች ደግሞ የናምሩድ ሚስት ስለነበረችው ሴሚራሚስ ይተርካሉ። ምንም እንኳን ስሟ በመጽሐፍ ቅዱስ ውስጥ ባይጠቀስም ባቢሎን በታሪክ የጣዖት አምልኮ እናት የተባለችበትን ምስጢራዊ አምልኮ ከዚህ ሴት ጋር ያያይዙታል። በትውፊት እንደሚነገረው ናምሩድ ሲሞት ሴሚራሚስ ስልጣኗን ላለማጣት ስትል ናምሩድ ወደ ፀሐይ አምላክነት ተቀይሯል የሚል የሐሰት ትምህርት አሰራጨች። በኋላም ያለ ወንድ ግንኙነት ጸነስኩ በማለት ታሙዝን ወለደች። ይህ ድንግል እናትና አምላክ የሆነ ልጅ የሚለው የተዛባ ትረካ የመጀመሪያው የባቢሎን የጣዖት አምልኮ መሰረት ሆነ። ይህ ከመጽሐፍ ቅዱስ ውጪ ያለው ትውፊት እንደሚጠቁመው ይህ ስርዓት በኋላ ላይ ስሙን እየቀያየረ ወደ ግብጽ አይሲሲና ሆረስ፣ ወደ ግሪክ አፍሮዳይትና ኤሮስ እና ወደ ሮም ቬነስና ኩፒድ ተስፋፍቷል። መጽሐፍ ቅዱስ በኤርምያስ 7:18 ላይ ለሰማይ ንግሥት እያለ ህዝቡን የሚገስጽበት አምልኮ መነሻው ይህ የባቢሎን ምስጢራዊ አምልኮ ነው። ይህም ሰይጣን እውነተኛውን የክርስቶስን መምጣት ለማስመሰል የፈጠረው ስርዓት እንደሆነ ይታመናል። ከናምሩድ ዘመን በሺዎች የሚቆጠሩ ዓመታት በኋላ ባቢሎን በታላቁ ንጉሥ ናቡከደነጾር ዳግማዊ ዘመን ከ605 እስከ 562 ዓመተ ዓለም ማለት ነው ወደ ላቀ የኃይል ማማ ወጣች። ናቡከደነጾር በታሪክ እጅግ ጨካኝ ግን ደግሞ እጅግ ብልህ ገንቢ ተብሎ ይታወቃል። በኤርምያስ 25 ላይ እግዚአብሔር ናቡከደነጾርን ባሪያዬ ብሎ ይጠራዋል። ይህም ህዝቡን እስራኤልን ለመቅጣት የተጠቀመበት መሳሪያ ስለነበር ነው። በ586 ዓመተ ዓለም ናቡከደነጾር ኢየሩሳሌምን ከበበ። የሰለሞንን ቤተ መቅደስ አቃጠለ፣ ግንቦቿን አፈረሰ፣ የወርቅ ዕቃዎቿንም ወደ ባቢሎን ዘረፈ። በዳንኤል 1 እንደምናነበው ዳንኤልና 3ቱን ጓደኞቹን ጨምሮ ምርጥ የተባሉትን ወጣቶች በምርኮ ወሰደ። ዛሬ በበርሊን ሙዚየም የሚገኘው የኢሽታር በር እነዚህ ምርኮኞች በሰንሰለት ታስረው የገቡበት እውነተኛ በር ነው። በበሩ ላይ የተቀረጹት 575 ድራጎኖችና በሬዎች የባቢሎን አማልክት ምልክቶች ነበሩ።
በኢሳይያስ 14 ከ12 እስከ 14 ላይ ስለ ባቢሎን ንጉስ ውድመት የሚናገር እጅግ ጥልቅ ክፍል አለ። ይህ ክፍል ስለ ምድራዊ ንጉስ ብቻ ሳይሆን ሰይጣን ወይንም ሉሲፈር እንዴት ከሰማይ እንደወደቀ ይተርካል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰማይንም ዳርቻ በመሰባሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ ይላል። ይህ የሚያሳየው ባቢሎን ምድራዊ ከተማ ብቻ ሳትሆን የሰይጣን ዋና መስሪያ ቤትና የእርሱ ባህሪ ትዕቢት መገለጫ መሆኗን ነው። መጽሐፍ ቅዱስ ባቢሎንን የሚቃወመው ከተማዋን ሳይሆን በከተማዋ በኩል የሚገለጠውን የሰይጣንን ትዕቢት ነው። የባቢሎን ታሪክ በመጽሐፍ ቅዱስ ውስጥ ብቻ ያለ እንዳይመስለን አርኪኦሎጂ አስገራሚ ማስረጃዎችን አውጥቷል። የመጀመሪያው የአልያሁዲ ጽላቶች ናቸው። እነዚህ በቅርቡ የተገኙ ጽላቶች አይሁዳውያን በባቢሎን ወንዝ አጠገብ እንዴት ይኖሩ እንደነበር ስሞቻቸውንና የንግድ ውላቸውን ይዘዋል። ይህ መጽሐፍ ቅዱስ በዝርዝር ስለ አይሁድ ስደት የሚናገረውን ያረጋግጣል። ሁለተኛው የናቡከደነጾር ጡቦች። አርኪኦሎጂስቶች በባቢሎን ምድር ከ15 ሚሊዮን በላይ ጡቦችን አግኝተዋል። በእያንዳንዱ ጡብ ላይ እኔ የባቢሎን ንጉስ ናቡከደነጾር የሚል ጽሑፍ ተቀርጾባቸዋል። ይህ ንጉስ በዳንኤል 4:30 ላይ ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ከተናገረው ትዕቢት ጋር ፍጹም ይገጣጠማል። በሕዝቅኤል 8 ላይ እንደተገለጸው ነብዩ ሕዝቅኤል በባቢሎን ምርኮ ሳለ እግዚአብሔር በራእይ ወደ ኢየሩሳሌም መቅደስ ወሰደው። በዚያም የእስራኤል ሽማግሌዎች የባቢሎንን ጣዖታትና ታሙዝ የተባለውን የባቢሎንን አምላክ ሲያመልኩ አሳየው። ታሙዝ በትውፊት የናምሩድ ልጅ እንደሆነ ይታመናል። ይህ የሚያሳየው የባቢሎን መንፈሳዊ ተጽዕኖ የእግዚአብሔርን ሕዝብ ቅዱስ ስፍራ ሳይቀር እንዴት በጣዖት አምልኮ እንደበረዘው ነው። ናቡከደነጾር ከሞተ በኋላ የባቢሎን ኃይል መዳከም ጀመረ። በመጨረሻው ንጉስ ብልጣሶር ዘመን ባቢሎን በጠላት ተከባ ሳለች ንጉሱ ድፍረት የተሞላበት ግብዣ አደረገ። በዳንኤል 5 ላይ እንደምናነበው ከኢየሩሳሌም መቅደስ የመጡትን ቅዱሳን ዕቃዎች ለጣዖት አምልኮና ለስካር ተጠቀመባቸው። በዚያች ሰዓት የሰው እጅ ጣቶች በግድግዳው ላይ ማኔ ቴቄል ፋሬስ የሚል ጽሑፍ ጻፉ። ዳንኤል ጽሑፉን ሲተረጉም እግዚአብሔር መንግስትህን ቆረጠው፣ ፈጸመው፣ በሚዛን ተመዘንክ፣ ቀለህም ተገኘህ፣ መንግስትህ ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ አለው። በዚያው ሌሊት የፋርሱ ንጉስ ዳሪዮስ የኤፍራጥስን ወንዝ አቅጣጫ በማስለወጥ ባቢሎንን ያለምንም ጦርነት ያዘ። የታሪክ ጸሐፊዎችና የሳይረስ ሲሊንደር ይህንን ክስተት በዝርዝር ያረጋግጣሉ። በኤርምያስ 51 ከ60 እስከ 64 ኤርምያስ ስለ ባቢሎን ጥፋት የተናገረውን ትንቢት ሁሉ በአንድ መጽሐፍ ላይ ጻፈ። ከዚያም ሰራያ ለተባለ ሰው ሰጥቶት እንዲህ አለው፣ ወደ ባቢሎን በገባህ ጊዜ እይ፣ ይህንንም ቃል ሁሉ አንብብና አቤቱ ከሰው ጀምሮ እስከ እንስሳ ድረስ ማንም እንዳይቀመጥባት ለዘላለም ባድማ እንድትሆን ታጠፋት ዘንድ በዚህች ስፍራ ላይ ተናግረሃል በል። ይህንም መጽሐፍ ማንበብ ከፈጸምክ በኋላ ድንጋይን እሰርበት፣ በኤፍራጥስም ወንዝ ጣለው። አንተም እኔ ከማመጣበት ክፉ ነገር የተነሳ እንዲሁ ባቢሎን ትሰጥማለች አትነሳምም በል። የኤርምያስ ቃል እንደዚህ ድረስ ነው ይላል። ዛሬ አርኪኦሎጂስቶች የባቢሎንን ፍርስራሽ ሲቆፍሩ ከተማዋ በጭቃና ባሸዋ ተቀብራ ነው ያገኟት። ይህ የእግዚአብሔር ቃል የማይታጠፍ መሆኑን የሚያሳይ ማህተም ነው። ነቢያቱ ኢሳይያስና ኤርምያስ ገና ባቢሎን በኃይሏ ሳለች እንዲህ ብለው ነበር። ኢሳይያስ 13 ከ19 እስከ 20 እግዚአብሔርም ሰዶምንና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር የከለዳውያንም ትዕቢት ጌጥ ባቢሎን እንዲሁ ትሆናለች።
ለዘላለም የሚቀመጥባት አይገኝም፣ ከትውልድ እስከ ትውልድ ድረስ አይኖርባትም፣ አረባውያንም ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ ያሰፍሩም ተብሎ ተጽፎ እናገኛለን። ዛሬ ወደ ኢራቅ ብንሄድ የምናገኘው ይህንኑ ነው። ባቢሎን ዛሬ የውሃ መድረቂያ፣ የቀበሮ መኖሪያና የድንጋይ ክምር ናት። በዓለም ላይ እንደ ባቢሎን ታላቅ ሆኖ እንደርሷ የፈራረሰ ጭር ያለ ከተማ የለም። የባቢሎን ታሪክ በጥንት ዘመን ብቻ አላበቃም። በቅርብ ታሪክ ውስጥ የኢራቁ መሪ ሳዳም ሁሴን ራሱን እንደ ዳግማዊ ናቡከደነጾር በመቁጠር ባቢሎንን በቢሊዮን የሚቆጠር ዶላር ወጪ በማድረግ መልሶ ለመገንባት ሞክሮ ነበር። ናቡከደነጾር በጥቦች ላይ ስሙን እንደቀረጸ ሁሉ ሳዳም ሁሴንም በቢሊዮን በሚቆጠሩ አዳዲስ ጥቦች ላይ በሳዳም ሁሴን ዘመን ታላቂቱ ባቢሎን በድጋሚ ተገነባች የሚል ጽሑፍ አስቀርጾ ነበር። በባቢሎን ፍርስራሽ አጠገብ የጥንቱን ከተማ ቁልቁል የሚመለከት ግዙፍ ቤተ መንግስት ገንብቶ ነበር። ሆኖም ግን መጽሐፍ ቅዱስ በኢሳይያስ 13 ቁጥር 20 ላይ ለዘላለም የሚቀመጥባት አይገኝም፣ ከትውልድ እስከ ትውልድ ድረስ ሰው አይኖርባትም፣ አረባውያንም ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ ያሳርፉም ብሎ የተናገረው ትንቢት አልተለወጠም። ሳዳም ሁሴን ግንባታውን ሳይጨርስ በጦርነት ከስልጣን ወረደ። ዛሬ እሱ ያሰራቸው ጥቦች እየፈራረሱ ቤተ መንግስቱም ጭር ብሎ ይገኛል። ይህ የሚያሳየው የሰው ልጅ የመጽሐፍ ቅዱስን ትንቢት ሊሽር እንደማይችልና የባቢሎን መንፈስ ትዕቢት ዛሬም በዓለም መሪዎች ልብ ውስጥ እንደሚሰራ ትልቅ ማሳያ ነው። የዘካርያስን የኢፍ መስፈሪያ ራእይ ስንመለከት በዘካርያስ 5:5 እስከ 8 ላይ እንደተገለጸው ይህ ለዘመናችን እጅግ አስፈላጊው ክፍል ነው። ነብዩ ዘካርያስ በአየር ላይ የምትበር የኢፍ መስፈሪያ ቅርጫት አየ። በውስጧም አንዲት ሴት ተቀምጣለች። መልአኩም ይህች ክፋት ናት አለው። ከዚያም ቅርጫቱን ወደ ሰናኦር ምድር ወደ ባቢሎን ወሰዱት። ይህ ትንቢት የሚያሳየው በመጨረሻው ዘመን ዓለማዊው የንግድና የክፋት ሥርዓት እንደገና ወደ መነሻው ወደ ባቢሎን ተመልሶ እንደሚያደራጅና ዓለምን እንደሚያታልል ነው። በመጽሐፍ ቅዱስ መጨረሻ ምዕራፎች በተለይም በዮሐንስ ራእይ ምዕራፍ 17 ላይ ባቢሎን በአንድ አስደንጋጭ ስም ተጠርታ እናገኛታለን። ታላቂቱ ጋለሞታ። ይህ ስያሜ በስጋዊ ዝሙት ላይ ብቻ የሚያተኩር ሳይሆን እጅግ ጥልቅና አስፈሪ የሆነ መንፈሳዊ ትርጉም አለው። መጽሐፍ ቅዱስ ይህን ቃል ለምን እንደተጠቀመና ይህች ሴት ለምን የጥፋት ምልክት እንደሆነች በአራት ዋና ዋና ነጥቦች እንየው። በመጽሐፍ ቅዱስ ቋንቋ በእግዚአብሔርና በሕዝቡ መካከል ያለው ቅዱስ ግንኙነት በባልና በሚስት ፍቅር ይመሰላል። አንዲት ሚስት ለባሏ ያላትን ታማኝነት አጉድላ ወደ ሌላ ወንድ ስትሄድ ጋለሞታ እንደምትባል ሁሉ መንፈሳዊቷ ባቢሎንም የፍጥረታት ሁሉ ፈጣሪ ከሆነው ከእውነተኛው አምላክ ሰዎችን አርቃ ወደ ጣዖታትና ወደ ሰይጣናዊ አምልኮ ስለምታዞር ይህ ስም ተሰጥቷታል። ባቢሎን ሰዎችን ከፈጣሪያቸው ጋር ሳይሆን ከዓለማዊ ሥርዓት፣ ከከንቱ ሀብትና ከሐሰተኛ አማልክት ጋር የምታቆራኝ መንፈሳዊ አመንዝራ ነች። በራእይ 17:2 ላይ የምድር ነገስታት ከእርሷ ጋር ሲሰኑ የሚል ኃይለኛ ቃል እናነባለን። ይህ የሚያሳየው ባቢሎን ምን አይነት ሥርዓት እንደሆነች ነው። ይህች ጋለሞታ የተባለችው መንፈሳዊ ሥርዓት በምድር ላይ ካሉ የፖለቲካ ኃይሎችና ነገስታት ጋር ጥቅምን መሰረት ያደረገ እርኩስ ግንኙነት ትፈጥራለች። የራሷን መንፈሳዊ የበላይነት ለማስከበር ፖለቲካዊ ኃይልን እንደ መሳሪያ ትጠቀማለች። ነገስታቱም የእርሷን የስህተት ወይን እየጠጡ ህዝቡን እንዲያታልሉ ታደርጋለች። ይህ እውነትን ለስልጣንና ለገንዘብ የመሸጥ ተግባር በመጽሐፍ ቅዱስ ሚዛን ጋለሞታነት ይባላል። ጋለሞታ በውጫዊ ውበትና በብልጭልጭ ጌጣጌጥ ሰዎችን እንደማታለል ሁሉ ባቢሎንም በራእይ 17:4 ላይ በተመሳሳይ ሁኔታ ተገልጻለች። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበረ ድንጋይ በእንቁም ተሸልማ ነበር ይላል። ይህ የሚያሳየው ባቢሎን ሰዎችን የምታታልለው በቁሳቁስ፣ በሀብት፣ በውበትና በቅንጦት መሆኑን ነው።
ሰዎች በእግዚአብሔር ላይ እንዳይደገፉ በምቾትና በገንዘብ ኃይል አደንዝዛ ወደ ገሃነም ትመራቸዋለች። በእጇ ያለው የወርቅ ጽዋ በውጭው ቢያምርም ውስጡ ግን የርኩሰትና የዝሙት ቆሻሻ ይሞላበት ነው። ይህች ሥርዓት ጋለሞታ የተባለችበት ሌላውና እጅግ አሳዛኙ ምክንያት ጨካኝነቷ ነው። እውነተኛውን አምላክ የሚያመልኩትንና ለኢየሱስ ክርስቶስ ታማኝ ምስክር የሆኑትን ትጠላለች፣ ታሳድዳለችም። ዮሐንስ በራእዩ ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። የታሪክን ድርሳናት ወደ ኋላ ብናገላብጥ በባቢሎን መንፈስ የሚመሩ ሃይማኖታዊና ፖለቲካዊ ሥርዓቶች እውነትን የተናገሩትን ሰማዕታት ሲገድሉና ደማቸውን ሲያፈሱ ኖረዋል። ባቢሎን በመጽሐፍ ቅዱስ ውስጥ የሰው ልጅ ከተማ ነች። ኢየሩሳሌም ደግሞ የእግዚአብሔር ከተማ ነች። በዘፍጥረት ምዕራፍ 11 ላይ የሰው ልጅ የባቢሎን ግንብ ሠራ። በራእይ 21 ላይ ደግሞ እግዚአብሔር አዲሲቱን ኢየሩሳሌምን ከሰማይ ያወርዳል። ባቢሎን ከናምሩድ ጊዜ ጀምሮ የሰው ልጅ ራስን የማግነን ምልክት ነበረች። አርኪኦሎጂ የታሪክን እውነተኝነት ሲያረጋግጥ፣ ፍርስራሿ ደግሞ የትንቢቱን ፍጻሜ ይመሰክራል። እዚህ ጋር የባቢሎን ፍርስራሽ የሚናገረን አንድ ትልቅ እውነት አለ። ከእግዚአብሔር ውጪ የሚገነባ ማንኛውም ስልጣኔ፣ ቴክኖሎጂና ዝና መጨረሻው ጥፋት ነው። መጽሐፍ ቅዱስ ስለ ባቢሎን የሚነግረን ታሪክ ሁሉ የሚያጠነጥነው በአንድ ጥያቄ ላይ ነው። የምትኖሩት በየትኛው ከተማ ውስጥ ነው? በፍርስራሹና በትዕቢተኛዋ የባቢሎን ሥርዓት ወይስ በማይናወጠው የእግዚአብሔር መንግሥት? አበቃው። ይህ ቪዲዮ ለሌሎች ትምህርት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ መንፈሳዊና ታሪካዊ እውነቶችን በዝርዝር ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኑ። አስተያየቶቻችሁን ከስር በኮሜንት መስጫው ላይ አጋሩን። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ሰላም ቆዩ።